تعالى قالن مسرت ያደረገነው نقلها الخلف عن السلف قرنا بعد قرن من لدن الصحابة والتابعين إلى عصرنا هذا على سبيل صفات الله تعالى እንደዚህ እንዲያይ ያስቀምጣል። ይሄ ማን ነው የገለጸው? ሰሃቦች። ከዛ በኋላስ ታቢዒዎች ያመጡት ነገር ነው። አዲስ ፈጠራ ውጤት ነው አይደለም። እያንዳንዱ በዑለማዎች ተመዝግቦ የመጣ ነው። ራሳቸው ኢማም አጠበሪ እንኳን ቀደም ኡስታዝ ኡሳማ በደንብ አድርጎ አስቀምጦታል። ኢማም አጠበሪ እንኳን ሰፋ አድርገው አስቀምጠዋል በራሳቸው መጽሐፍ ላይ ማለት ነው። ስለዚህ ይሁን የተለየ ምናምን ነገር አይደለም። ማሊክ ብን አነስ ኢያኩም ወልቢድዓ ከቢድዓና የቢድዓ ሰዎች ተጠንቀቁ ብሎ በተናገረ ጊዜ ያ አብዱላህ ይሄ ቢድዓ የሚባለው ነገር ምንድን ነው? ወይም ማናቸው እነዚህ ቢድዓ ሰዎች ሲላቸው الذين يتكلمون في اسماء الله وصفاته وكلامه وعلمه وقدرته لا يسكتون عما سكت عنه الصحابه والتابعون صحابና ታቢዒዎች ጸጥ ያሉትን ነገር ጸጥ የማይሉ ዝም ብለው የሚለፈልፉ ሰዎች ነው ብሎ ያስቀምጣል። እኛ ዝም ብለን ከሚለፈልፉ አይደለም። አላህ ኢስባት መደረግ ያለበትን ኢስባት እናደርጋለን። እማናውቀውን ነገር አናውቅም እንላለን። መናገር ያለብንን ደግሞ አይ በድፍረት ራሱ ቁርአን ያስቀመጠው ከሆነ ኦኬ ይሄ እንዲህ ነው እንላለን ማለት ነው። ከማን የወሰንነው? ከነ ኢብን አብዱልበር ነው የወሰንነው ማለት ነው። ከነሱ ነው የወሰንነው። ይሄን ምን ብለው ነው የሚያስቀምጡት? አህለ ሱነት ሙጅሚዑን على الإقرار بصفات الواردة كلها في القرآن والسنة والإيمان بها وحملها على الحقيقة لا على المجاز በቃ ይሄ አከርካሪው የሚመጣ ነገር ሙሉ በሙሉ ይቀበላሉ። ሐቂቃን ይላሉ፣ መጃዝን ይላሉ። وأنهم لا يكيفون ተክይፍ አያደርጉም شيئا من ذلك ከዛ መካከል እንዲህ ነው ብለው የማይናገሩ ጀህሚዮችም አይደሉም፣ ሙዕተዚሎችም አይደሉም፣ ኸዋሪጆችም አይደሉም። ምክንያቱም እነሱ ኢንካር ስላደረጉ ማለት ነው። እኛ አህለ ሱና ወልጀማዓ የሰለፎችን አስተምሮ ምንቀበልን ማለት ነው። ኢንሻአላህ ከዚህ በላይ ባስረዝም እንትን ይሆናልና ጀዛኩሙላህ ቀጥሉ። ወንድሜ ሳማ ጨረስከው ነበር በቃን እናደርገኝ እንዲህ ጊዜ ከላይ የተወሰነ እንትን ልበልና ከዛ አልፋለሁኝ ማለት ነው። እሺ አንድ ጊዜ ካሜራ ልክፈት። እሺ ጀዛከላሁ ኸይረን። እንግዲህ ተመልከቱ፣ በጣም በርካታ የሆኑ ማስረጃዎች አሉ። በየድ ጉዳይ አለ፣ በርጅል ጉዳይ አለ፣ በስቲዋው ጉዳይ አለ። እነዚህ የምትመለከቷቸው እነዚህ ኩቱቦች ሁሉ የተዘጋጁት ስለየነዛ ነው። የድ ላይ ብቻ ነው የሚያወሩት እና አሁን አንዳንድ መረጃዎችን እንመልከት። ከመጀመሪያ ላይ እንደተመለከት ነው የመጀመሪያው ያው ቁርአን ነው ብያለሁኝ። ቁርአን ላይ እንግዲህ ሱረቱ ሷል ቁጥር 75 ላይ ያው የደየ በሁለት እጆቼ ብሎ ያስቀመጠው አለ። ወከዛሊከ ሱረቱል ማኢዳ ቁጥር 64 ላይ እንደዚሁ በሌዳው መብስጦታን ይዝል ላይ ስታውት ምንድነው የሚለው? አይሁዶች የዱላህ መግሉለቱን ብለው ነው ያስቀመጡት። የአላህ ሱብሃነሁ ወተዓላ እጆቹ የእጁ አንድ እጅ ማለት ነው፣ አንድ እጅ ነው ብለው ያስቀመጡት ማለት ነው። መግሉለቱን የታሰረች ናት አሉ። አላህ ሱብሃነሁ ወተዓላ ግን መልስ ሰጣቸው በሌዳሁ መብስጦታን ነው የዳሁ ብሎ ነው መልስ የሰጠው ማለት ነው። ይህንን ማረሟቸዋል። ይሄ ግንዛቤ ውስጥ የሚያስፈልግ ነው። ወከዛሊክ ከዚህ ላይ የተዘረጉ እጆቹ ብለው ነው ያስቀመጡት ማለት ነው። ተፍሲሩ ላይ በአማርኛ እንኳን ለራሱ የተተረጎመው ነብዩ አለይሂ ሰላቱ ወሰለም ከዛሊክ እንግዲህ አላህ Subhanahu Wa Ta'ala ሰማያትን በቀኝ እጁ እንደሚጠቀልለው ያው ነብዩ አለይሂ ሰላቱ ወሰለም ተናግረዋል ማለት ነው። ወከዛሊክ ሰይ ሙስሊም ላይ ቢሽማሊህ የሚል ዘገባም አለ ማለት ነው። ቢሽማሊ መሬትን የሚል ይሄንን ነብዩ ጀሪር አጣበሪ አስቀምጠውታል። ታላቁ ዓሊም እንትና አልኢማሙ አልበጋዊ ሸርሑ ሱና የተሰኘ ክታባቸው ላይ የዲን ወከዛሊክ ጣትን አይንንና ነጅእን እነዚህን አሉ ኢትያንን ፈልኢማኑ ቢሃ በእነርሱ ማመን ፈርዱን ግዴታ ነው አሉ። እነዚህ ቁርአንና ሐዲስ ላይ የመጣውን ነገር ማመን ግዴታ ነው። ነገር ግን ወልምቲናዑ መከልከሉ አኒል ኸውዲ ከመሄድና ከመስመጥ ፊሃ በሷ ላይ ዋጅቡን ግዴታ ነው አሉ።
እዛ ላይ አንድ ሰው አላህ ሱብሓነሁ ወተዓላ ይሄዳለሁ ብሎ ቁርአን ላይ የመጣውን ሐዲስ ላይ የመጣውን ነገር ያ ነገር በቀጥታ መቀበል እንጂ ያለበት በዛ ነገር ላይ መስመጥ እንደሌለበት ወደ ፍልስፍና መግባት እንደሌለበት ያስቀምጣሉ ማለት ነው። ፈልሙህተዲ ያሉ ቅን ማለት የተመራ ማለት መንሰለከ ፊሃ